ሰላም ታዲያስ እንደምን አላችሁ? ደህና ናችሁ ወይ? ሊበን ነኝ። እንደገና በሌላ ዝግጅት መጥቻለሁኝ። ሰላም እንደሰነበታችሁ ተስፋ አደርጋለሁኝ። እንደዚሁም ደግሞ ያለፈውን መልእክት አይታችሁ አንዳንድ ጥሩ ነገሮችና ትምህርቶችን እንዳገኛችሁ ተስፋ አደርጋለሁኝ። ዛሬ ከዛ ትምህርት በመቀጠል ሌላ አንዳንድ ሀሳቦችን ላካፍላችሁ መጥቻለሁኝ። እ፣ እንግዲህ ባለፈው ስንነጋገር አንድ ሁለት ሶስት ሀሳቦችን አስምረን ያለፍን ይመስለኛል። እነሱን ትንሽ ነካ ነካ ላድርግና እንጎብኛቸውና ከዛ በኋላ ወደ ዛሬው ሀሳብ እንተላለፋለን። እንግዲህ ቀደም ብዬ እንደነገርኳችሁ የእግዚአብሔርን ቃል በደንብ አውቀን ማንበብ ያስፈልገናል። በተለይም ደግሞ የምናምነውን፣ የምንሰማውን፣ የምንማረውን ሀሳብ በደንብ አድርገን ለመገንዘብ የመጽሐፍ ቅዱስን እውቀት በመጽሐፍ ቅዱስ ውስጥ ለእኛ የተላለፈውን መልእክት በሚገባ ማየትና መመልከት መገንዘብ ይኖርብናል ከሚል ሀሳብ ነው ትምህርታችንን የጀመርነው እና ከዛ አንጻር በመጀመሪያው ክፍል መጽሐፍ ቅዱስ ለእኛ የተጻፈ መልእክት ነው። በተለይም ደግሞ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ ከአፉ ከሱ ዘንድ የወጣ እስትንፋስ ነው፣ ወይንም በግሪክኛው ቴዎኑስቶስ ነው ብለን ተነጋግረናል። ለእኛ የተሰጠ የተላለፈ መልእክት ስለሆነ አጥብቀን አተኩረን መመልከት ይኖርብናል የሚለውን ሀሳብ አንድ ተመልክተናል። ከዛ ሁለተኛው ሀሳብ ደግሞ መጽሐፍ ቅዱስ ስለ እግዚአብሔር የሚያወራ መዝገብ ነው። ፒሪየድ የዛ ፕሬሚስ ነው ብለናል። በመጀመሪያ ደረጃ መጽሐፍ ቅዱስ ስለ እግዚአብሔር የሚናገር፣ የሚያበስር፣ የሚያመለክት፣ የሚያስረዳ መዝገብ ነው ተባብለን ተስማምተናል። በዛ ውስጥ ደግሞ ስለ ክርስቶስ ነው የሚያወራው መጽሐፍ ቅዱስ ከሚለው ደግሞ አንጻር ተመልክተናል። ጌታ የተናገረውንም ሀሳብ አብረን ተከፋፍለናል። ከዛ በተጨማሪ መዝገቡ የሰውን ደግሞ ሁኔታና ታሪክ ያስቀምጣል። ነገር ግን ስለ ሰው ለማውራት ፈልጎ ሳይሆን ወይም ስለ ሰው ብቻ ለማውራት ፈልጎ ሳይሆን ሰው ከእግዚአብሔር ጋር ያለው ግንኙነት ምን አይነት ነው የሚለውን ሀሳብ የሚያመለክት ነው ተባብለንም እሱንም ደግሞ ተመልክተናል። ስለዚህ ስለ ሰው ቢያወራ መጽሐፍ ቅዱስ ከእግዚአብሔር ጋር በተያያዘ በእግዚአብሔር መነጽር፣ በጌታ መነጽር፣ በክርስቶስ መነጽር ነው እንጂ ብቻውን የሰውን ነገር ለመናገር ፈልጎ እንዳልሆነ ተመልክተናል። እነዚህን ሶስት ሀሳቦች ነው። የሚቀጥለው ሀሳብ አራተኛው ሀሳብ ደግሞ ይሄ ከሆነ ዘንዳ ወንጌል ደግሞ ምንድን ነው? ኢየሱስ ክርስቶስ መጥቶ ያበሰረው ነገር ምንድን ነው የሚለውን እነዚህን ሀሳቦች ተመልክተናል። እንደዚሁ ለማስታወስ ቢያስፈልግ የተካፈልነውን ሀሳቦች ማየት እንችላለን። ፕሮጀክት ላድርግና እዚህ እንደለመድነው በዚህ ነው የተነጋገርነው። ራይት መጽሐፍ ቅዱስ ከእግዚአብሔር የወጣ እስትንፋስ ነው። ኢንስፓየርድ የሆነ ነገር ነው። ለትምህርት፣ ለተግሣጽ፣ ለማጎልበት፣ በጽድቅ ለመኖር፣ በጎ ስራ ለመስራት የሰው ልጅ የእግዚአብሔር ሰው ፍጹም እንዲሆን፣ ኮምፕሊት እንዲሆን፣ ሙሉ እንዲሆን የሚያስፈልግ ስለሆነ ምንም ጥርጥር የለውም ተባብለናል። ከዛ በተረፈ ደግሞ አሁን እንዳልኳችሁ ስለ ወንጌል ነው የሚያወራው መጽሐፍ ቅዱስ። መጽሐፍ ቅዱስ ስለ ወንጌል ነው የሚያወራው። ወንጌል ደግሞ ምንድን ነው? የተሰበከልን፣ የተቀበልነው፣ የቆምንበት፣ የምንድንበት የወንጌል መልእክት ደግሞ ምንድን ነው ካልን ስለ ኢየሱስ ክርስቶስ ነው። ክርስቶስ ስለኛ ኃጢአት ሞተ፣ ተሰቀለ፣ ሞትን ድል አድርጎ ተነሳ የሚለውና ደግሞ ደግሞ ተመልሶ ይመጣል የሚለው እነዚህ ናቸው የወንጌል ምሰሶዎቹ ከሚል አንጻር ነው። ስለዚህ ዛሬ ይሄንን መሰረት አድርገን ስለ ሰው እንድናወራ አስቤ ነው። ስለ ሰው እስቲ ማውራት እንጀምር። መጽሐፍ ቅዱስ ስለ ሰው ምንድን ነው የሚለን? ሰዎች የሚሉን አይደለም። በተለይ መጽሐፌ የሚያመለክታቸው ብዙ የትምህርት ጉዳዮች አሉ። እነሱ የሚሉንን አይደለም። መጽሐፍ ቅዱስ ግን ስለ ሰው ምን ይለናል የሚለውን አብረን ስለምንመለከት ከዛ አንጻር ዛሬ የመጀመሪያውን ክፍል እንመልከት።
ሰው ምንድን ነው የሚለው ነው። እ፣ አንድ መስመር ማስመር ካለብን ሰው ፍጡር ነው። በቃ እዛ ጋር ያቆማል። እ፣ ከዛ ውጪ እ፣ ምንም ነገር ልንል አንችልም። መሰረታዊ ሀሳብ ሰው ፍጡር ነው። ፒሪየድ። ፕሬሚስ። አሁን ባለፈው ፕሬሚስ እያስቀመጥን ነበር አይደለም? እ፣ መጽሐፍ ቅዱስ ፈርስት ፕሬሚስ መጽሐፍ ቅዱስ ከእግዚአብሔር የወጣ እስትንፋስ ኢንስፓየርድ የሆነ ነው። ከእግዚአብሔር የወጣ ነው። ስለ እግዚአብሔር ነው የሚያወራው። ስለ ክርስቶስ ነው የሚያወራው። ሰውን ደግሞ ቢጠቅስ ከእግዚአብሔር ጋር ስላለው ሪሌሽንሽፕ ነው የሚያወራው የሚሉትን ፕሬሚሶች እ፣ ወንጌል ደግሞ ስለ ጌታ ኢየሱስ ክርስቶስ ሞተ፣ ተሰቀለ አይደል? ለእኛ ኃጢአት ሲል ሞተ፣ ተሰቀለ፣ ከሙታን ደግሞ ተነሳ፣ ተመልሶ ደግሞ ይመጣል የሚሉት እነዚህ ፕሬሚሶች ናቸው። ዛሬ ደግሞ የምንነጋገረው ፕሬሚስ ሰው ፍጡር ነው። ከዚህ ውጭ ሌላ ነገር ምንለው ነገር የለም። እንደፈለግን ብናስተካክለው ብናቀርበው ሰው ከፍጥረትነት ከፍጡርነቱ ውጪ ሊሆን አይችልም። ይህንን በደንብ በሚገባ ማወቅ ይኖርብናል። ያው ይሄንን እንግዲህ ስለ ሰው ስንናገር ቅድም እንዳልነው መጽሐፍ ቅዱስ ስለ እግዚአብሔር ነው። በመጀመሪያ እግዚአብሔር ብሎ ነው ዘፍጥረት ላይ የሚጀምረው። ከዛ በኋላ ደግሞ ወረድ ብሎ ስለ ሰው ይነግረናል እና እሱን በምንመለከትበት ጊዜ እ፣ እግዚአብሔር ነገሮችን በሙሉ ከፈጠረ በኋላ እ፣ በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን ፈጠረ ብሎ ይነግረናል። ምን ይላል? ክፍሉን ስናነበው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችና ሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰው በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ብሎ መጽሐፍ ቅዱስ ያበስርልናል። ስለዚህ ከዚህ ክፍል በመጀመሪያ የምንወስደው ሐሳብ ምንድን ነው? ሰው ፍጥረት ነው፣ የተፈጠረ ነው፣ በእግዚአብሔር የተፈጠረ ነው። የስ ልዩ አይነት ሆኖ ነው የተፈጠረው። እንደ ሌሎቹ ፍጥረታት አይደለም 100%። ነገር ግን ፍጡር ነው የተፈጠረው በመልካችን እንደ ምሳሌያችን ብሎ እግዚአብሔር በእግዚአብሔር መልክና ምሳሌ ወይንም ደግሞ ኢሜጅ ኦፍ ጎድ ኤንድ ላይክነስ ተብሎ በሚጠቀሰው ክፍል እናካትተዋለን። ይሄ ነው የሰው ማንነት፣ ምንነት፣ ፍጡርነቱን በደንብ የሚያሳየን ማለት ነው። ወደፊት እንመጣለን። በመልካችን እንደ ምሳሌያችን ሲል ምን ማለቱ ነው? እንዴት ነው ያንን የምንመለከተው? እንዴት እንተረጉመዋለን የሚለውን እንመጣበታለን። ነገር ግን ዛሬ ልናስረግጥ የፈለግኩት ሰው ፍጥረት ነው። በቃ ከእግዚአብሔር በታች ሆኖ የእግዚአብሔርን ስራ ለመስራት ማለት ነው። እዚህ ላይ እንደምንመለከተው የባሕር ዓሦችንና የሰማይ ወፎችን እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱን ሁሉ እንዲገዛ ነው ሰው የተፈጠረው። ማለት እንደ እግዚአብሔር ሆኖ በምድር ላይ የእግዚአብሔርን ሐሳብ እንዲያስተዳድር፣ እንደ ራሴ አምባሳደር ሬፕሬዘንታቲቭ ሆኖ እንዲያደርግ ነው። ቃሉ በጣም ግልጽ ነው። በጣም ግልጽ ነው። ይሄንን በደንብ መመልከት ያስፈልገናል። ስለዚህ ሁልጊዜ ስለ ሰው ስናስብ በእግዚአብሔር መልክ እና ምሳሌ ተፈጥሮ በክብር ተፈጥሮ ነገር ግን ከእግዚአብሔር ስር ለእግዚአብሔር ሰሚት አድርጎ የሚኖር ፍጡር ነው። ሰሚት ስላላደረገ ነው አይደለም። የእግዚአብሔርን ትእዛዝ ስላልፈጸመ ነው ሰው ከገነት የተባረረው። ሲፈጠር ግን ልዩ ፍጡር ሆኖ ተፈጥሮ በእግዚአብሔር ቦታ ሆኖ በምድር ላይ ያሉትን ነገሮች በሙሉ ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ እንዲገዛ የተፈጠረ ነው። ከዚህ ውጭ ሌላ ነገር የለውም። ስለዚህ ከዚህ አንድ ሐሳብ የምንወስደው ነገር ቢኖር ምንድን ነው? ሰው ሁልጊዜ ለእግዚአብሔር ሰብሚት አድርጎ የተፈጠረ እንደሆነ ነው። ዋናው ዓላማው ሰው ለእግዚአብሔር ሰብሚሽን ነው የተፈጠረው። ለእግዚአብሔር ሰብሚት እንዲያደርግ ነው የተፈጠረው። ከእግዚአብሔር ጋር እንዲተካከል አይደለም የተፈጠረው። እንደ እግዚአብሔር አይደለም፣ ለእግዚአብሔር ሰብሚት እንዲያደርግ ነው።
እንደ ምሳሌያችን እንደ መልካችን እንፍጠርና ምድርን በሙሉ በምድር ያሉትን በሙሉ የኔ የሆነውን በሙሉ ያስተዳድር ብሎ ሲል ኢንሰብሚሽን መሆኑን በደንብ እንድመለከት ያስፈልጋል። እዚህ ላይ በጣም አንድ ኢምፖርታንትና ደስ የሚል ክፍል መጽሐፍ ቅዱስ ላይ ስናነብ የምናገኘው አለ። እ፣ ይህን ክፍል ሁላችንም እናውቀዋለን ብዬ አስባለሁ። ስለ ጌታችን ኢየሱስ ክርስቶስ ነው የሚናገረው። እ፣ በፊልጵስዩስ ክፍል ላይ ነው የሚናገረውና የተዘገበልን ሁላችሁም ታስታውሱታላችሁ። ክርስቶስ ስለኛ ሲል ለእግዚአብሔር እንዴት ሰብሚት እንዳደረገ፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ ራይት ቃል ሆኖ ሳለ እንዴት ነው ለእግዚአብሔር ሐሳብ ሰብሚት ያደረገው የሚለውን ክፍል ታውቁታላችሁ። ላንብበው። ክርስቶስም አንዳች ምክር ቢሆን የፍቅር መጽናትም ቢሆን የመንፈስ ኅብረትም ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ በአንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። አይዲያ ኦፍ ሰብሚሽን ራይት። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። ሰርቪንግ አዘርስ፣ ለሌሎች ሰብሚት ማድረግ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ብሎ ይነግረናል። በጣም ኢምፖርታንት ክፍል ነው። ስለኛ ስናስብ፣ ስለ ማንነታችን ስናስብ፣ ስለ ሰው ስናስብ ይሄን አይነት በክርስቶስ ልብ የነበረው የትሕትና መንፈስ፣ የሰብሚሽን መንፈስ በእናንተም ውስጥ ይሁን ብሎ ሲለን እኛ ከእግዚአብሔር ጋር ያለንን ሁኔታ የሚገልጽ ነው። እኛ ለእግዚአብሔር ሰብሚት አድርገን ለሐሳቡ ልክ ክርስቶስ ለእግዚአብሔር ፈቃድ የእኛን ደህንነት ለማስገኘት ለእግዚአብሔር ፈቃድ እንደተገዛ እኛም ሁልጊዜ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ለመፈጸም ሰብሚት የምናደርግ ነን እንጂ ከእግዚአብሔር ጋር የምንተካከል አይደለንም። we are always in submission to God። በሐሳባችን በፈቃዳችን የእግዚአብሔርን ሐሳብ ነው የምንፈጽመው። በፍጥረታችንን ደግሞ ለእግዚአብሔር ተገዢዎች ሆነን የተፈጠር ነው። ስለዚህ ከዚህ ውጭ የሚሆን ነገር በሙሉ ችግር እንዳለበት ከዚህ ሐሳብ፣ ከዚህ ፕሬሚስ፣ ከዚህ መሰረት ማሰብ እንችላለን። ኢየሱስ ክርስቶስ እስከ መጨረሻው ድረስ ታዛዥ ሆነ ሲል እኛም ደግሞ እንደ ፍጡር እግዚአብሔር እስከ መጨረሻው ድረስ ታዛዥ ሆነን ሰብሚት አድርገን ነው የምንኖረው። የምንተካከልበት የሚያስተካክለን ነገር የለም። አልፈጠርንም ምንም ነገር፣ ስለዚህ አንፈጥርም። አሁን አዲስ ትምህርት መጥሮ እንደዚህ ታደርጋላችሁ ቢባል ነው። አልፈጠርንም። ሰው ከአዳም ጀምሮ እስካሁን ድረስ ምንም የፈጠረው ነገር የለም። ስለዚህ አይፈጥርምም ወደፊት። አንዳንዴ ይባላል እንደዚህ ከማይታየው ዓለም ወደዚህ የሚታየው ዓለም ማምጣት ምናምን ተብሎ የሚነገር ነገር አለ። እኛ ከማይታየው ዓለም ወደሚታየው ዓለም ያመጣነው ነገር የለም። ምንም ነገር የለም፣ ወደፊትም አይኖርም። ቃል እናወጣለን ምናምን ይባላል። አውጥተን አናቅም። በሌላ ቦታ የእግዚአብሔርን ቃል እናስተጋባ እንደሆነ ነው እንጂ ራሳችን ቃል አናወጣም። ስለዚህ ወደፊትም አናወጣም። በነገራችን ላይ ትንቢት የሚለውን ሐሳብ በእኛ ዘንድ ስለኛ ላውራ፣ በሌሎችም ዘንድ ቢሆንም ግድ የለም። ግን በኢትዮጵያኖችም ዘንድ አሁን በሀገራችን ባለው ቬሪ አይደለም እንትን ያለ ሁኔታ ውስጥ ትንቢት
ወይንም ነቢይ የሚለው ሀሳብ በጣም 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 ከመጽሐፍ ቅዱስ እ፣ እ፣ አስተምህሮ ውጪ ነው ያለን ግንዛቤ እንደዛ ነው። እም፣ ነቢይ ያው በተለይ በኦልድ ቴስታመንት ውስጥ ብዙ ነቢያትን የምናገኘው እዛ ስለሆነ ነው። አንዳንድ ሰዎች ሲናገሩ ወደ 28% ኦፍ ኦልድ ቴስታመንት ኢዝ ፕሮፌሲ ወይም ትንቢት ነው ብለው ይናገራሉ። እ፣ ከዛ ውስጥ ግን ካሉት ትንቢቶች ውስጥ በሙሉ 25% ብቻ ነው፣ ሩቡ ብቻ ነው ስለ ወደፊት የሚመጣ ነገር የሚናገረው። ማለት ትንቢት ስንሉ ጊዜ ወደፊት ነገር ነው አይደለም የምናስበው። ሩቡ ብቻ ነው። 25% ኦፍ ኦል ፕሮፌሲስ አር አባውት ፊውቸር ፕሬዲክሽንስ። በአብዛኛው 75%ቱ ማለት ነው ስላለፈው ነገርና አሁን ስላለ እስራኤል አሁን ስላለችበት እና ባለፈው ስላሳለፈችው ነገር የሚናገር ክፍል ነው። ትንቢቶችን ብታነባቸው በደንብ ብታስተውሏቸው እና ነቢያት ነቢይ ተብሎ በኦልድ ቴስታመንትም በአዲስ ኪዳንም የተመሰረተው ኦፊስ ነቢይ ማለት እንዲህ ትሆናለህ፣ ይህ ይሆንልሃል፣ ይህ እንደዚህ ተብሎ በተለይ ደግሞ በአንዳንዱ ጋር ጨዋታ እንደሚደረገው ስለ አንተ ነገር አውቃለሁኝ፣ ስልክ ቁጥርህን አውቃለሁኝ የሚሉ ጨዋታዎች ሳይሆኑ የእግዚአብሔር ነቢያት ወር በአንዳንድ አገላለጽ የካቨነንት አስፈጻሚዎች ወይ የቃል ኪዳን አስፈጻሚዎች እንደሆኑ ነው። መጽሐፍ ቅዱስን በደንብ ላየን ሚዲየተርስ ኦፍ ካቨነንት እና አስፈጻሚዎች እግዚአብሔር የገባውን ቃል ኪዳን የሚያስፈጽሙ ወይንም ደግሞ የእግዚአብሔር ቃል ኪዳን እንዲፈጸም አንዳንዴ ከሳሾች ሆነው የሚቀርቡ፣ አንዳንዴ ፈራጆች ሆነው የሚቀርቡ፣ አንዳንዴ ደግሞ ተስፋ ሰጪዎች ሆነው የሚቀርቡ ናቸው። ነቢያት በመጽሐፍ ቅዱስ ውስጥ ከእግዚአብሔር ቃል ኪዳን ጋር የተያያዙ ናቸው። ከዛ ውጪ ነቢያቶች የሉም። ስለ ሰው ቢናገሩ ስለ እግዚአብሔር ቃል ኪዳን ነው የሚናገሩት። መልእክት ቢመጣላቸው በመጀመሪያ እስከ እግዚአብሔር ነው የሚቀበሉት። የሰራዊት ጌታ እግዚአብሔር እንደዚህ ይላል ብለው ነው የሚናገሩት። ግን ከእግዚአብሔር ከሰጠው ወይንም ከገባው ቃል ኪዳን ጋር ነው። በሙሉ በኦልድ ቴስታመንት ውስጥ በብሉይ ኪዳን ውስጥ የምናገኛቸው ነቢያት በብሉይ ኪዳን እግዚአብሔር በአብርሃምም በሙሴም በኩል ለገባው ቃል ኪዳን የዛን ቃል ኪዳን ሲያስፈጽሙ የነበሩ ናቸው። ሲስቱ ስታችኋል፣ መንገዳችሁ በዚህ በኩል አልሆነም፣ እግዚአብሔር በዚህ ጊዜ ነበር እንደዚህ ቃል ኪዳን የገባላችሁ፣ ያንን ቃል ኪዳን አፍርሳችኋል ብለው እንደ አቃቤ ሕግ ቆመው የሚከራከሩና ይሄንን ደግሞ ስላደረጋችሁ ፍርድ ይመጣል፣ ፍርድ መጥቷል፣ እግዚአብሔር ይህንን ያደርጋል ብሎ የሚያስተላልፉ መልእክተኞች ናቸው እንጂ ይሳካልሃል፣ ይወጣልሃል፣ ይሄ አይደለም አይደለም። እግዚአብሔር ለሰዎች ወደፊት ስላለው ነገር አይናገርም ለማለት ብዬ አይደለም። ነገር ግን የትንቢትና የነቢያትን ስራ ዊዝን ዘ ኮንቴክስት ኦፍ ዘ ባይብል በደንብ በምናይበት ጊዜ ሰዎችን ወደ መታዘዝ የቃል ኪዳኑን ትእዛዝ እንዲፈጽሙ ለቃል ኪዳኑ ሎየል እንዲሆኑ የሚያሳስቡ ናቸው። አካውንተብል ህዝቡን እስራኤልን አካውንተብል አድርገው የሚይዙ ናቸው። ቅድም እንዳልኩት እንደ አቃቤ ሕግ ሆነው ፕሮሴኪዩት የሚያደርጉ ናቸው እግዚአብሔር ፍርድ ፊት እና ከእግዚአብሔር ቃል ኪዳን ጋር የተያያዘ መልእክት ነው ይዘው የሚመጡት። ስለዚህ በዛ አንጻር ነው ነቢያትን መፈተሽ ያለብን፣ ነቢያትን ማየት ያለብን። ይሄ ትክክለኛ ነቢይ ነው ወይ ብለን ስንል እነዚህን መስፈርቶች ያሟላሉ። ያሰራሩ እንደዚህ ነው ወይ? የሚያደርገው ነገር ኢዚ ቢንግ ሚዲየተር ኦፍ ዘ ካቨናንት። በአዲስ ኪዳን ከሆነ የአዲሱን ኪዳን
በዛ ላይ ነው ወይ ሚዲየት የሚያደርገው? ሰዎች ያንን ቃል ኪዳን እንዲጠብቁ ሎያል እንዲሆኑ እንዲታዘዙ ነው ወይ የሚያደርገው የሚለውን ሐሳብ የያዘ ነው የነቢይ እና የትንቢት ኦፊስ እና የነቢይ ስራ። ይህንን በደንብ እንድናየው ፈልጋለሁኝ። እናንተ ደግሞ ከምታዩት ነገር አንጻር አም ፕሪቲ ሹር አስባችሁ ታዩታላችሁ ብዬ አስባለሁኝ። እናስ ስለዚህ ወደ ነቢይነት የገባሁት ለምንድን ነው? ቃል አወጣለሁ ከማይታየው ዓለም ከመንፈሳዊ ዓለም ወደዚህኛው ዓለም አመጣለሁ። ዩኖ አንዳንዶቹ ደግሞ በጣም ጠንከር ያሉ ሰዎች ደግሞ ከሆኑ ዩኖ እንደዛ እናደርጋለን እኛ የሚለውን ሐሳብ በእንደዚህ ነገር መፈተሽ አለብን ከሚለው አንጻር ነው። እና ስለዚህ ወደ ሰው እንመለስና ላጠቃል መልእክቱ አጭር ስለምትሆን ስለዚህ ወደ ሰው እንመለስ። ሰው ፍጡር ነው ብለናል። ይህንን ግልጽ በማን ነው ስሙ በዘፍጥረት ላይ አይተናል። ራይት ፈጠረ፣ እግዚአብሔር ፈጠረ ካለ እኛ ፍጥሮች ነን ማለት ነው። ራይት ጎድ ክሪኤትድ ኦር ባራ የሚለው የዕብራይስጥ ቃል። ማጠቃለያ ሐሳብ ግን ሰው ምንድን ነው ብለን ስናስብ እዚያው ከዘፍጥረት ምዕራፍ ሳንወጣ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደዚህ የሚለውን ሐሳብ እናገኛለን አይደለም? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም እስትንፋስ እፍ አለበት፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ወይንም the Lord God formed the man of dust from the ground and breathed into his nostrils the breath of life, and the man became a living person. አሁን እዚህ ሰው የሚለው መጽሐፌ ላይ ከሞገትኩት ሐሳብ ምንድን ነው? ያው ሰው መንፈስ ነው ወይ ነፍስ አለው ወይ በስጋ ውስጥ ያድራል ወይ የሚለውን ሐሳብ በመጀመሪያ ደረጃ የሚያፈርሰው ቃል ይህ በዘፍጥረት ምዕራፍ 2 ቁጥር 7 ላይ የምናገኘው ግልጽ የሆነው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ቴዎኑስቶስ ነው። ከእግዚአብሔር እስትንፋስ የወጣ ነው እና ምንድን ነው የሚለው? እግዚአብሔር ሰውን ከምድር አፈር አበጀውና በአፍንጫው የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። አሁን እዚህ ላይ እንድታስተውሉ የምፈልገው ነገር ምንድን ነው? የኛ የአማርኛ መጽሐፍ ቅዱስ አተረጓጎም አንዳንድ ቦታዎች ላይ ቻሌንጅ አለው፣ ግድፈት አለው፣ ጋፕ አለው፣ ጉድለት አለው። ወደፊት ስንነጋገር እንመጣበታለን። ያው የትርጉም ትርጉም ነው፣ ይህንን እናውቃለን። እና ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም ቻሌንጅ ሊፈጠር እንደሚችል ማሰቡ ምንም ችግር አያመጣም። እና ይሄ ቃል በዕብራይስጡ በመጀመሪያው ቋንቋ አጻጻፍ ሲነበብ እዚህ ታች አስቀምጨዋለሁ። and formed Yahweh God man from the dust of the ground and breathed into his nostrils the breath of life, and the man became a being living. ወይንም ደግሞ በዕብራይስጡ ነፈሽ ሀያ ማለትም ሕይወት የሆነ ነፍስ ራይት ነፈሽ ሆነ ነው የሚለው። ነፍስ ሆነ ነው የሚለው። ሕያው ነፍስ ሆነ ብለን ነው መተርጎም ያለብን። ሕያው ነፍስ ያለው ሆነ የሚለው ትርጉም በሊንጉስቲካሊ ትክክል የሆነ ትርጉም አይደለም። መተርጎም ያለበት እግዚአብሔርም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። ራይት ነፈሽ ሀያ ሊቪንግ ሶል ነው። ስለዚህ አጭሩ መልስ
ሰው ምንድን ነው ለሚለው ጥያቄ መጽሐፍ ቅዱስ ገና ከመጀመሪያው ዘፍጥረት ላይ ብዙ ሳንርቅ ርቀንም ሳንሄድ ዘፍጥረት ላይ ገና ሲጀምር ሰው ነፍስ ነው። እግዚአብሔር ሲፈጥረው ከምድር አፈር አበጀው፣ እስትንፋስን እፍ አለበት፣ የህይወት እስትንፋስን። ሰውም የዛን ጊዜ ምን ሆነ? ሕያው ነፍስ ሆነ። ሕያው ነፍስ ሆነ ብሎ ነው መጽሐፍ ቅዱስ የሚናገረው። አማርኛ ትርጉማችን ሕያው ነፍስ ያለው ሆነ ስለሚል አንዳንድ ሰዎች ያንን ወስደው ነፍስ አለው ነፍስ አለው የሚለውን ሐሳብ ከዛ እንደወሰዱት ለመመልከት እንችላለን። ሰው ግን ሲፈጠር በመጀመሪያ ፍጡር ነው። ለእግዚአብሔር ሰብሚት ወይንም ሰብሚት አድርጎ የሚኖር ፍጡር ነው። በእግዚአብሔር ፋንታ ምድርን እንዲያስተዳድር በውስጡ ያለውንም በሙሉ እንዲያስተዳድር የተፈጠረ ፍጡር ነው። የስ እውነት ነው። ለየት ያለ ፍጡር ነው። እንደ አዋፍ ምንም እንኳን ቢያምሩ፣ እንደ ኔቸር ምንም እንኳን ቢያምር፣ እንደ ሌሎቹ ፍጥረቶች አይደለም ሰው የተፈጠረው። በመጀመሪያ ሌሎቹ ፍጥረቶች ይሁኑ ተብሎ ነው የተፈጠሩት። የሰው ልጅ ግን አንድ በእግዚአብሔር አምሳል እና መልክ ነው የተፈጠረው። ሁለት እግዚአብሔር እስትንፋሱን እፍ ነው ያለበት። ሶስት እግዚአብሔር ሰው የዛን ጊዜ ሕያው ነፍስ ሆነ ነፍስ ሆነ። ይህንን በደንብ እንድታስተውሉ እፈልጋለሁኝ። በሚቀጥሉት ክፍሎች እነዚህን ነገሮች እንግዲህ እያየን እየዳሰስን እንመለከታለን ማለት ነው። ስለዚህ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ ከእግዚአብሔር ዘንድ የመጣ ነው። እያነበብን እንደዚህ እያወቅን በደንብ እየተረዳን እንሄዳለን። መጽሐፍ ቅዱስ ስለ እግዚአብሔር ነው የሚያወራው። ስለ ሰው ቢያወራም ኢን ሪሌሽን ቱ ጎድ ነው። በራሱ ስለ ሰው ወይም ሰው የራሱ ክብር ኖሮት ሳይሆን የእግዚአብሔር ክብር በሰው ልጅ ላይ ስላለ እግዚአብሔር ደግሞ ሪሌሽንሽፕ ፈልጎ ሰውን በመልኩና በአምሳሉ ስለፈጠረው ስለ ሰው ይወራል እንጂ መጽሐፍ ቅዱስ ስለ እግዚአብሔር ነው የሚያወራው። ስለ ኢየሱስ ክርስቶስ ነው የሚያወራው። ነገር ሁሉ በክርስቶስ ኢየሱስ ስለሚጠቀለል ስለ ክርስቶስ ነው የሚያወራው። ክርስቶስ ደግሞ ወንጌልን ያበሰረን እሱ ነው። ወንጌልን ፕሮክሌም ያደረገው እሱ ነው። ይህንን የሚያደረገው በመስቀል ላይ በመሞትና ስለኛ ኃጢአት ለማስተሰረይ በመስቀል ላይ መሞቱ፣ ከዛም ደግሞ ሞትን ድል አሸንፎ ለእኛ እኛም ደግሞ ሞትን ድል እንድንነሳ ከሞት እንደተነሳ በአባቱ ቀኝ እንዳለ ተመልሶ እንደሚመጣ ለእኛ ደግሞ መልካም የሆነውን ነገር እያዘጋጀ እንደሆነ በተስፋ እንድንኖር ነው። እኛ ደግሞ መንፈስም አይደለንም። መጽሐፍ ቅዱስ የሚለን ሕያው ነፍስ ነን። አዳም ሲፈጠር የእግዚአብሔር እስትንፋስ በውስጡ ሲገባ ሕያው ነፍስ ሆነ ብለን ነው የመጽሐፍ ቅዱስን ሐሳብ የምንረዳው ማለት ነው። ይህንን እየዘረዘርን እንመጣለን። እንዴ ይሄ እንዴት ነው ብላችሁ ብትጠይቁ ደስ ይለኛል። ይህንን ግን እየዘረዘርን እንመጣለን። እሺ እዚህ ጋር አቆምና እንግዲህ በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ጥያቄ፣ መልእክት እንደተለመደው ትልኩልኛላችሁ። እስከዛው ግን የእግዚአብሔር ጸጋ በረከትና ሰላም ከሁላችን ጋር ይሁን። አሜን።